ያዕቆብ የወንድሙን የኤሳውን በረከት መውሰዱ ተንኮል ነው ወይስ የእግዚአብሔር ፈቃድ ነው? የኦሪት ዘፍጥረት ምዕራፍ 27 ንባባችንና ትርጓሜው ይህንን ይመስላል። ይስሐቅ ባረጀ ጊዜ እና አይኑ ማየት በደከመ ጊዜ ኤሳውን ልጁን ጠርቶ አንድ ትእዛዝ አዘዘው። እሱም ወደ አደን ሄዶ የሚወደው ምግብ እንዲሰራለትና እንዲያመጣለት ከዛም በኋላም በረከቱና ምርቃቱን እንዲወስድ ነገረው። ይህን ነገር ርብቃ በሰማች ጊዜ ልጇ ያዕቆብን ነግራ ምርቃቱን ያዕቆብን እንዲወስድ ለማድረግ አሰበች። ተመካከሩ። እንግዲህ ቀድሞ በነበረው ምዕራፍ አንድ ነገር እናስታውስ። ኤሳው ብኩርናውን አቃሉና ንቆ ለአንድ ምስር ወጥ በማለት ብኩርናውን ለያዕቆብ አሳልፈው ሰጥቶት ነበረ። በዚህም ኤሳው የአይሁድ ያዕቆብ ደግሞ ከአይሁድ በኋላ የተነሱ የአሕዛብ የክርስቶስን በወንጌል የተቀበሉ የክርስቲያኖች ምሳሌ ሆነው ይቀርባሉ። ምክንያቱም ለምድራዊ መብል ብሎ ብኩርናውን ያቃለለው ኤሳው በአይሁድ መመሰሉ አይሁድ ምድራዊ ንጉስንና ከቀኝ ግዛት የሚያወጣቸውን ክርስቶስን በመጠበቅ ትክክለኛውን ክርስቶስ ሳይቀበሉ መቅረታቸው፣ እንዲሁም ደግሞ ቀድሞ ብኩርና ያልነበራቸው እግዚአብሔር በኩሬ ያላላቸው ወይም ደግሞ እስራኤል ተብሎ ያልተጠሩ አሕዛብ ደግሞ የክርስቶስን ወንጌል ተቀበሉ ክርስቶስን ማመናቸውን በዚህ ውስጥ ተርጉሞ ይነግሩናል ማለት ነው። ቀጥሎ ያዕቆብን ምግቡን ሰርታለት ያዕቆብን የበግ ለምድ ጭምር አልብሳው። ምክንያቱም ኤሳው ጸጉራም ስለነበረ ያንን የበጉን ጸጉር ወስዳ እንደ ልብስ አልብሳ የኤሳውንም ልብስ አልብሳ ኤሳውን አስመስላ ላከችው። ከዚህም በኋላ እሱ ቀርቦ ወደ አባቱ ምግቡን ይዞ ነገረው ማለት ነው። እኔ መጥቻለሁ ልጅህ ኤሳው ነኝ፣ ምግቡን ብላና መርቀኝ ባርከኝ ብሎ ጠየቀው። በዚህም ጊዜ እንግዲህ አንድ ነገር ተናግሮ ነበር አባቱ። ድምጽ የልጄ የያዕቆብን ይመስላል፣ ቆዳህ ግን የኤሳው ነው ብሎ ነገረው። ይህንን ግን የአባቶቻችን በሚገርም ትርጓሜ ከክርስቶስ ጋር ያገናኙታል። ድምጽ የልጅ ያዕቆብን ይመስላል ማለቱ ይስሐቅ እግዚአብሔር አብን መስሎ ክርስቶስ በመስቀል ላይ ሲጠራውና ያንን መስዋዕት ራሱን መስዋዕት አድርጎ ለሰው ልጆች ኃጢአት ሁሉ ሲያቀርብ ልጁ መሆኑን እግዚአብሔር አብ ያውቃል። ምክንያቱም ክርስቶስ የእግዚአብሔር አብ ልጅ እግዚአብሔር ወልድ ስለሆነ ማለት ነው። ቆዳህ ግን የኤሳው ነው ማለቱ ኢየሱስ ክርስቶስ ምንም የእግዚአብሔር ልጅ ቢሆንም ግን የሰው ልጆችን ስጋ መዋሃዱን ያንን ያመለክታል ማለት ነው። በዚህም ያዕቆብ የኤሳውን ቆዳና በራሱ ድምጽ ሄዶ ይስሐቅ ያንን ነገር ሊናገር ይችላል። ሌላው ደግሞ በበረከት ውስጥ የተናገራቸው ቃላቶች ራሱ ብዙ ትርጉም ያላቸው ናቸው። ከነዚህ መካከል አንዱ አሕዛብ ይገዙልህ፣ አለቆች ይስገዱልህ፣ ለወንድሞችህ ጌታ ሁን የሚለውን ቃል እንግዲህ በትክክል ያዕቆብ በሕይወት ሳለ ተፈጽሞለታል ወይስ አልተፈጸመለትም የሚለውን ነገር ስናስብ ቀድሞ ወደ አባቶቹ ጭምር ይወስደናል። እንግዲህ በአብርሃም ጊዜ ለአብርሃም እግዚአብሔር ቃል ገብቶለት ነበር። ቃል ኪዳን ከሱ ጋር አድርጓል። ለይስሐቅም ቃል ገብቶለታል። ነገር ግን እነዚህ ቃሎች በሙሉ እየተፈጸሙ ግን አይደለም። በተለይ የሚወርሰው መሬትና በዘር አሕዛብ ይባረካሉ የሚለው በረከት አሁን እየተፈጸመ አይደለም። ይህን የሚያመለክተው ምንድን ነው ሲሉ አባቶቻችን፣ ይህን የሚያመለክተው ስለ አንድ ሰው ነው። እሱም ክርስቶስ ከነሱ ዘር እንደሚወለድ ለማሳየትና ለማጠየቅ ነው እንጂ አሁን አሕዛብ በሙሉ የምድር አሕዛብ በሙሉ አለቆች በሙሉ ለያዕቆብ አልሰገዱለትም። እነዚህ የምድር አሕዛብ የተባሉ ኋላ ክርስትናን ተቀብለው ትልልቅ ነገስታት በጣም ብዙ ህዝብ የክርስቶስን ወንጌል ተቀብሎ ለክርስቶስ እንደሚሰግዱና ለክርስቶስ እንደሚገዙ ያመለክታል የሚለውን ነገር ሲጠቁመን ነው ብሎ ተርጉሞልናል። ሌላው ደግሞ የኤሳው መመለስ። ኤሳው ከተመለሰ በኋላ ምግቡን ሲያቀርብለት ባርኬው እኮ በረከትህን ወሰደብህ ብሎታል። አሁን በዚህ ሰዓት አንድ ነገር መጠየቅ እንችላለን። ይስሐቅ ያዕቆብን ባርኮታል። ኤሳው ሲመጣ መባረክ አይችልም ወይ? ሁለት ጊዜ ባረክ ምን ችግር አለው? ግዴታ ለአንድ ሰው ነው የሚሆነው ብለን መጠየቅ እንችላለን። በዚህ ውስጥ ቅድም የነገርኳችሁ ነገር ማስተዋል ግድ ነው። በዚህ በረከት ውስጥ እየተላለፈ ያለው በረከት ምርቃት ዝም ብሎ ምርቃት ብቻ አይደለም፣ ወይም ደግሞ ምድራዊ ርስትን ስለመውረስ ብቻ አይደለም። ክርስቶስ የሚወለድበትን ዘር መምረጥ ነው ትልቁ ጉዳይ። በዘርህ የሚለው ቃል ስላለና በዛ ምርቃት መካከል ደግሞ እነሱ በበረከት እያስተላለፉ ክርስቶስ የሚወለድበትን ዘር እያሳወቀ መምጣቱ የሚያመለክተው ሁለት ወንድሞች በአንድ ጊዜ ክርስቶስን ሊወልዱ ስለማይችሉ ምናለው ወሰደብህ በረከትህን ብሎ ያዕቆብ የተባረከበትን በረከት ኤሳው ድጋሚ ሊባረክበት እንደማይችል አመልክቶታል ማለት ነው። ስለዚህ ኤሳውን ድጋሚ በዛ በረከት ያልባረከው ለምንድን ነው? በረከቱ የክርስቶስ መወለድ ወይም ደግሞ ክርስቶስ የሚመጣበትን ዘር መምረጥ ስለሆነ ነው። ከዚህ በኋላ እንግዲህ ኤሳው በጣም አለቀሰ። ሁለት ጊዜ እንዳሰናከለውም ተናግሯል። ያዕቆብም የተባለው ትክክል መሆኑ፣ ምክንያቱም ያዕቆብ የሰውን ሰኮናን የሚያሰናክል ነው ወይም ደግሞ በሰው ንብረት ላይ የሚሰለጥን ነው የሚለውን ትርጓሜ ከዚህ በፊት ነግሬያቸዋለሁ። ያዕቆብን የስሙን ትርጉም ቀድሞ ብኩርናውን በወጥ ወሰደበት፣ አሁን ደግሞ በረከቱን ጭምር ወስዶበታል ያዕቆብ ማለት ነው። በዚህ ምክንያት ለመበቀል ተነሳስቷል ማለት ነው። የመጀመሪያውን ጥያቄያችን ስንመልስ እንግዲህ የያዕቆብ በረከቱን መውሰድ ታዲያ ተንኮል ነው ወይ ብለን ስንናገር ተንኮል አልነበረም። ገና ሳይወለዱ በማህፀን ሳሉ ሁለቱ በጽንስ ውስጥ በሚጣሉበትና በሚገፋፉበት ጊዜ እግዚአብሔር ቀድሞ ለርብቃ ትንቢት ነግሯት ነበር። ታናሹ ሕዝብ በታላቁ ላይ እንደሚሰለጥን ነግሯታል። ይህ ማለት እግዚአብሔር ቀድሞ አዋቂ ስለነበረ ኤሳው ብኩርናውን አሳልፎ ለያዕቆብ እንደሚሰጥና ብኩርናውን እንደሚያቃለል ስላወቀና ከያዕቆብ ወገን እንደሚወለድ ስለሚያውቅ ታናሹ በታላቁ ላይ ይሰለጥናል ብሎ ኋላ የተወለደው ያዕቆብ የኤሳውን ብኩርና በረከት ጭምር እንደሚወስድ ቀድሞ በትንቢት ነግሯት ነበረ። ስለዚህ በዚህ ነገር ውስጥ ቀድሞ የእግዚአብሔር ፈቃድ እና ጥበብ እንዳለበት እንረዳለን ማለት ነው።